አለኝ ማለት ነው። እሱ ምስተግብተዋል ማለት ነው። እኔ እንትን ማለት አልወረደም። ኒካህ ወርደዋል አልወረደም። ሁለት ኒካህ ወርዷል። ይሄ ብቻ ከሆነ ማለት ነው 3 ጊዜ ፈትቼሻለሁ የሚለው ቃል አንድ ኒካህ ነው የሚወርደው። ሰው ይሄን መጠቀም የለበትም። ይሄን ቃል ጠላቁል ቢድዒ በመባል ይታወቃል ከዑለሞች ዘንድ። ምናልባት ክልፈቶ ከሆነ በዚህ መንገድ ስንት ኒካህ ነው የሚወርደው? ወደ ነው ስመጣ አንድ ኒካህ ነው የሚወርደው። በነቢዩ ሰለላሁ ዐለይሂ ወሰለም ጊዜ ይህን ተጠይቀው ራሳቸው አንድ ስላሉ አንድ ኒካህ ነው የወረደ። ሁለት ቀን 1 3 በ3 ፈትቼሻለሁ። አሁንም ነገውም 1 3 በ3 ፈትቼሻለሁ አለኝ። 3 ነው እያልኩሽ አለሁት አለኝ እኮ 3 ጊዜ ፈትቼሻለሁ አለሽ እና የሚቀጥለው ቀን ደግሞ 3 ጊዜ ፈትቼሻለሁ አለሽ አይደለ? ስለዚህ 2 ኒካህ ወርዷል። አንድ ኒካህ አለ። አንድ ኒካህ አለ ማለት ነው። አሁን መቀጠል ፈልጋችሁ ነው ወይንስ ምንድን ነው? እኔ መቀጠል አልፈልግም። እሱ ግን መቀጠል ይፈልጋል። ሚስቴ ነሽ ብሎ ይናገራል። ሚስቴ ነሽ እኔ አልፈታውሽም አለኝ። እኔ በድጋሚ የሚስተግብተዋል ሲል ጠይቀው እኔ አልፈታውም፣ እኔ ውሸቴ ነው አልፈታውም አለኝ። ውሸቴ ነው የሚባል ሂሳብ የለም። ነቢያችን ሰለላሁ ዐለይሂ ወሰለም ሰላሰቱን ጅድሁነ ጅድ ወሀስሉሁነ ጅድ አሉ። ጠላቅ ወኒካህ ወረጅዓ። 3 ነገራቶች ምራቸው ምር ነው፣ ቀልዳቸው ምር ነው አሉ። አንደኛ ጋብቻ፣ 2ኛ ፍቺ፣ 3ኛ መመለስ። ስለዚህ ሰውየው ፈትቼሻለሁኝ ካለ አይ እኔ ይሄን ያልኩት እየቀለድኩ ነው ቢል አይሳደም። ራሱ ኒካህ ወርዷል። ወርዷል ማለት ነው። 2 ኒካህ ወርዷል። አሁን አንድ ቀርቷል ማለት ነው። አንቺ ሚስቴ ነሽ እያለ አንቺ ደግሞ መመለስ አትፈልጊም ነው። እሱ ነው አይደለም? እኔ እሱን አልፈልግም። እሺ የሁለተኛ ከፈታሽ ምን ያክል ጊዜ ሆኖሻል? 3 ሀይድ አይተሽ ጨርሰሻል ከዚያ በኋላ ወይንስ ገና ነሽ? ገና ነኝ፣ አላየሁም። 3 ሀይድ አልጨረስሽም? እንደሱ ከሆነ ኒካሁ አለ። አንዱ ኒካህ ረጃዕቱ ካለ መልሻለሁ ካለ 3ኛው ኒካህ ይመለሳል። ረጃዕቱ ካላለ 3 ሀይድ አይተሽ እስክትጨርስ ድረስ ከዚያ በኋላ የአንቺ ውሳኔ ነው። እሺ በጣም አመሰግናለሁ። አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እንዴት ነህ? አልሐምዱሊላህ። የኔ ጥያቄ ማለት ነው፣ አንድ ለምሳሌ ህይወታችን ያሰብን ሰው ያኔ በስልክ ነው የምንተዋወቀው፣ ቪዲዮ ኮል ማድረግ እና ያኔ ፎቶ መላክ እንዴት ይታያል? ልትጋቡ ነው? አይ ያኔ አላክ ብሎ ሊሆን ይችላል። ያኔ በቃ መተያየት ፈልገን ያኔ እሱም ሴንድ ሲያደርግልኝ እኔም ፎቶ መላክና ቪዲዮ ኮል ማውራት እንዴት ይታያል? ልትጋቡ ካላችሁ በአካል መገናኘት የምትችሉ ከሆነ በአካል 3ኛ ሰው አብሯችሁ ተገኝቶ መተያየት፣ አባትሽ ካለ አባትሽ፣ ወንድምሽ ካለ ወንድምሽ፣ ወይንም ሌላ ሰው ካለ 3ኛ ሰው ሆናችሁ መተያየት። የዛኔ ስደት ላይ ያለው ታኔ አንዴ ልጨርስ ትጠብቂያለሽ። ልጨርስ እሺ። ነገር ግን መገናኘት የማትችሉ ከሆነ ሩቅ ሀገር ከሆነ ያሉት፣ ለምሳሌ እሷ ያለችው ሳዑዲ ከሆነ ባልሽ ያለው ደግሞ ማዳጋስካር ከሆነ መተያየት ከፈለጋችሁ ለመጋባት ሊቀመጥ በማይችል በሆነ አፕሊኬሽን ፎቶ ምናምን ሳይሆን በኢሞ ይደውልና በሆነ በቪዲዮ ተደዋውላችሁ ማለት ነው። ያይሻል፣ ታየዋለሽ፣ አለቀ። አንዴ ለማየት ያ ፎቶ አይፈቀድም ማለት ነው። ከዚያ እሱ ሊያስቀምጥብሽ ይችላል። ተገቢ አይደለም እሱ። መርሐባ ጀዛከላ ኸይራን። እሺ ያሰላም ያሰላም ያሰላም። እሺ ወአለይኩም ሰላም ወረሕመቱላህ። ደህና ነኝ አልሐምዱሊላህ። እሱ ለጓደኛዬ ነው ጥያቄ ልጠይቅህ የገባሁት። ኒካ አስራ ነበር። ኒካው ግን የታሰረው ቤተሰቦች ናቸው። እዛ ቤተሰብ እና ቤተሰብ ሂዶ ነው ኒካ ያሰራላቸው ማለት ነው። እሷ ግን እሷና ይሄ ባሏ አሁን የተጋባችው ባሏ ቃል አልሰጡም። ኒካው ይሆናል አይሆንም? ቤተሰብና ቤተሰብ በቃ ተሳስሮላችኋል ነው የተባሉት።
እሺ ፈቃደኛ ነች እሷ ኒካ እንዲታሰርላት ተናግራለች፣ ለቤተሰብ አሳውቃለች። አዎ ለቤተሰብ አሳውቃለች። የእሱ ቤት ባሏም አሳውቋለ። ግን እሷ እኔ እንትን አላልኩም፣ ቀርቤ ግዴታ መናገር አለብኝ እና ኒካዋ ይሆናል። አዳምጪ። ለቤተሰብ አሳውቃለች። ለቤተሰብ እንዳሳወቀች እንዴት አወቅሽ? የጓደኛ አልሽ? እሷ ናት ያለችኝ። እሷ ጠይቂልኝ ስላለችኝ ነው። እና ምን ነበር ላይ የፈለኩት? እሷ አሳውቃ ከሆነ ኒካ እንድታሰርላት እሱም እንዲሁ ውክልና ለቤተሰቦቹ ሰጥቶ ከሆነ እነዚያ ተገናኝተው ኒካ ቢያስሩ ችግር የለውም። የልጆቹ መገኘት ከዚያ በኋላ አይጠበቅባቸውም። እሺ እሱም ውክልና ሰጥተዋል አይደል ለቤተሰብ ኒካ እንዲያስሩለት። አዎ የተለያየ አገር ነው ያሉት፣ አልተገናኙም። ግን እሱ አሁን እሷ ባሌ አይደለህም ኒካው አይሆንም፣ ስለዚህ ሌላ ባል ማግባት እችላለሁ ስላለችው ሊሆን ይችላል ኒካው ምናምን አልኳት። እኔ ግን አልተገናኘንም በአካል እሱ ሌላ ሀገር ነው፣ ቤተሰብ ነው ኒካ ያሰርልኝ አለች እኮ እህት። ቅድም እንዳልኩት አዳምጪ፣ ደገምሽ እሱን ጥያቄ። አሁንም ደግሜ መልሱን ልድገም። እሷም ውክልና ሰጥተህ ከሆነ ለቤተሰቦች እሱም ውክልና ሰጥቶ ከሆነ የኒካሁ ቀን እነዚህ ባልና ሚስት መገኘት አይጠበቅባቸውም። ገብቶሻል አይደለ? እዚያ በኋላ እሷ ቤተሰቦችና የእሱ ቤተሰቦች ሁለት ሻሂዶችን ይዘው ተገናኝተው ኒካ ስረው ከሆነ ኒካሁ ከላስ ተፈጽሟል። ባሏ ነው፣ ሚስቱ ናቸው። ከዚያ በኋላ ጥያቄ ምንድን ነው? ከታች አለ በቃ ሰምታለች። ሰላም አለ። የሆነ ጥያቄ ነበር። እኔ የምልህ እንትን ቢላል ማለት ነው ለነቢያችን ቢጫ ልብስ ሲለብሱ በጣም ያምርባቸዋል ምናምን አሉ ተብሎ የሆነ አዲስ ሰምቼ ነው። እና ቢጫ ልብስ መልበስ እንዴት ይታያል? አረንጓዴ ማለት ይቅርታ፣ አረንጓዴ ነቢ ሰለላሁ ዐለይሂ ወሰለም ቃል በቃል የተናገሩት ስለ ነጭ ልብስ ነው። ነቢያችን ሰለላሁ ዐለይሂ ወሰለም አይ ማድነቅ አይደለም። ቢጫ ልብስ ሲለብሱ ቢላል ረዲየላሁ ዐንሁ ያምርባቸዋል፣ አረንጓዴ ልብስ ሲለብሱ ሚል አልሰማሁም እስካሁን ድረስ። የሰማው ካለ ምንጭ ንገረና እናየው ሐዲሱን። ሰምቼው ነው እኔማ የቲክቶክ ላይ መንደር ላይ ነው እንደዛ ሚል የለም። እሺ ያለው ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ኢልበሱ ሚን ቲያቢኩም አልአብየድ ወከፊኑ ቢሃ መውታኩም አሉ። ከልብሶቻችሁ ነጮችን ልበሱ፣ ሙታኖቻቸውንም በእርሷ ከፍኑ ብለው ተናገሩ። እናታችን ኡሙ ሰለማ ምንድነው? ነቢያችን ሰለላሁ ዐለይሂ ወሰለም እናታችን ኡሙ ሰለማ ስትናገር ምን አለች? ካን አሐብ ቲያብ ኢለ ነቢ ሰለላሁ ዐለይሂ ወሰለም አልአብየድ አለች። ከነቢ ሰለላሁ ዐለይሂ ወሰለም ዘንድ ተወዳጅ ልብስ ነጭ ከለር ልብስ ነበር ብላለች። ስለ ነጭ ከለር ልብስ እንጂ ነቢያችን ሰለላሁ ዐለይሂ ወሰለም የተናገሩትም ሲለብሱ የታየና የተወደሱበትም ስለ አረንጓዴ ልብስ አይደለም። አረንጓዴ ልብስ አህባሾች ምናልባት የወደዱት ከጫት ጋር ማች ስለሚያደርግላቸው ሊሆን ይችላል እንጂ በሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም የወደዱት ልብስ ነጭ እንደሆነ ነው የተናገሩት። ይሄ ነው የታየውም እርሳቸው የተናገሩት። አይ እሺ በቃ ጥያቄ ያለቀጥል ፈለቁ ሰላም አለይኩም። እሱ ወአለይኩም ሰላም ወረሕመቱላህ። ሰላም ነው። እሱ ጥያቄ መጠየቅ ይችላል።